ከነጭራሽ ማታስበው ሰው ማለት ነው። ገባ? ለዚህ እንደዛ ስትለኝ የሆነ ጥያቄ ጠይቃኝ ነው። እሺ ግን ሚዲያ ላይ እየወጡ የሚያለቅሱ ሰዎች ብሶት ያለባቸው ናቸው። እኔ ምንም ብሶት በህይወቴ ይኸውልህ ሄለን አገኘችኝ። ገባ እንጂ እኔ አንዳንዴ ዝም ብዬ ስጠጣ ምናምን እንትን እላለሁ እንጂ እንትን አለም። በቃ ወጥቶ የሚያለቅስ ሰው ውስጣዊ ችግር ብሶት ያለበት ነው እንጂ እውነት እርሱ አሁን ለሰው ያዝናሉን? እውነት ሚዲያ ላይ እንደዛ ያለቀሱት እንደው ትየወርቅ እርሱ አሁን ኃጢያተኛ አይደሉ? ከህፃን እስከ ትልቅ አይቀሩት እያወጡ ይዘረጥጡ የለ እርሱ አሁን በየትኛው አንጀቶ ነው እምባውን ያፈሰሱት ሄለን ቤት ገብተው በሆነ አንጀት ነው በፊት የነበረኝ አንጀት ትዝ ብሎኝ እሱ እርግማን አለቦት፣ በዛ ላይ ደግሞ መንፈስ አለቦት፣ ጥንቁልናም ይሰራሉ። ኧረ ትየወርቅ እርሶ ባለጌ ኖት። እግዚአብሔር እንዴት እንደሆነ መግለጽም ከበደ ጋር ነው እጅቦ ባለቀሽ እዮዳ ቤት ገብተሽ ማስተባበያ ስትሰጪ እኔ እኮ ጤነኛ አትመስይኝም እኮ እናቴ ብዬ ነው ማስተባበያ የሰጠሁት። አንተ ሰውዬ እዮዳ ቀረ እናጥራው ብሎ ያዳምጡ። እርሶ እዛ ቤት አልቅሰው እዮዳ ቤት ሄደው ማስተባበያ ሲሰጡ እኔ ምንም አልሰጠውም። ምንም ስለዛ ጉዳይ አላወራንም። እዮዳ እየሰማ ነበረና ስታስወጣኝ ዘልዬ እዮዳ ቤት ገባኝ፣ ሳበኝ። ዘር ያዕቆብ ነው የሳበኝ። እንደው እርሶ ንስሐ መግባት አለቦት። አልገባም። ምን አገባክ ስለ ንስሐ እንዴ? እምቢ አላረጅም። ከዚህ በላይ ምን ይሆኑ? ምን አገባክ ትየወርቅ ይታው እንጂ ምንድነው ንስሐ የምገባው? ምን እንትን አልኩኝ? ልሞት ነው ደረስኩኝ። ልክ አንድ ትንፋሽ ሲቀረኝ ንስሐ ገባል። ከዚህ በላይ ምን ይቀሮታል? ትንፋሽ ሲቀሮት ንስሐ የሚገቡት እርሶ ከፈጣሪ ጋር ግንኙነት አለዎት እንዴ? እንዴ ምን ነው ልክ መቼም ጭልጥ ብላ ትሞት ታጣጥር አለ ልትሞት ስትል ሰዎች ሲሞቱ ቢያንስ አይቻለሁ። ለጋውም የጠነዘለውም ተቆርጦ ሲሞት እናቃለን። ወጣቱም ሽማግሌውም ሲሞት እናቃለን አይደል እንዴ? ይኸው የሰው ልጅ ሞቱን አያውቅምና እንሆ ቀደም ብሎ ንስሐ ይገባ። ንስሐ አልገባም ገና ነኝ አልገባም። ሰይጣን ነው እርሶ። አጋንንት አለቦት፣ በዛ ላይ ደግሞ ድርቀት አለቦት። እዛ ቆጥ ላይ እያደሩ የሆነ ኤልቪስ አጋንንት ተገናኝቶሻል። አይ ያ ቆጥ ላይማ አሁን እኮ እንትን አይደለም እኮ ለምን የልጆቼ ነበር። አሁን እሱን እኮ ቀይ ወርቅዬ እዛ ቆጥ ላይ እያደርሽ ሰይጣን ተገናኝቶሻል። የዛሬ አምስት አንተ ግን አትረሳም። ጎበዝ ነህ። እንዴት ደርሳ አይ ጎበዝ። የልጆቼ ቤት ቁጭ ብዬ ነው ያኔ እኮ እኔ እዛ ኢልቢስ አግኝቶታል። ወላሂ ለአዚም እዛ ኢልቢስ። አይ እሱማ እንትን እኮ ነው ታውቃለህ። አጋንንትም አለቦት። የሚያወሩትን አያውቁ፣ የሚናገሩትን አያውቁ። ሪስፔክት ይጎልዎታል። አይትዬ ወርቄ እንዲሁ ምን ተሻሉት? ሆነም ቀረ ግን እትዬ ወርቄ ይጸልዩ፣ ወደ ራስዎት ይመለሱ። አልጸልይም። ምን አገባ ደግሞ ሴት ልጅ አለዎት፣ ወንድ ልጅም አለዎት። እንደሰማው ያንዲ ሴቶች እኔ ብዙ ልጅ ነው ያለኝ። የሚገርምክ ያንዲ ፌመሶች መቼም ወላድ ናቸው የፈመሱት። እነዚህ ቡና ገንፋይ ሴቶች ልጆቻችሁ በሽተኛ ናቸው እያሉ ሲሳደቡት እየወርቄ እንኳን ትንሽ ስቅጥጥ አይለዎትም? ታው እርሶ ገና ራሳቸው ናቸው የሚያወሩት። ባወሩት መሰረት ነው የምነግራቸው እንጂ ምን እኔ ፈጣውን በላይ አልወልድም ሽንት የቀዝቅዟል ብለው ገና የተወለዱ ህፃናቶችን በዚህ ደረጃ መናገር በምን አወቃውን እንደማልወልድ እንዴ? ከዚህ በላይ ምን ይሆኑን? እርጉዝ እኮ ነኝ። ጅቡ ትንሽ ገፋ ይበልና አሳያለሁ። ቦርጮት ነው እሱ፣ እርግዝና አይደለም። እሱን ታያለ። 3 ቦታ ተቆራርጠው እንደዚህ ተደራራቢ ሻንጣ መስለው እርጉዝ ነኝ ይላል። ጀኒው ያራዲያ ልጅ ላይፍ ጎሌን ሙላስት ወንድሜዋ ተልክ እንደው አስደንግጠው። አይ ጀኒው እግዚአብሔር ይባርክ ወንድሜዋ። ታላንተ ማናለ የምትመቸኝ ማለት ነው። የምታሾፈው ቀልድ በቃ ፍርስ ነው የምለው። አንተ ትሻላለህ። በቀደም እንትና ቤት ጃፒ ቤት እንትን ስትል እትዬ ወርቄ አሁን ንስሐ ይገባሉ አይገቡም? እርሱ እኔ ይኸውልህ አንደኛ ንስሐ የምገባው ይፍት ጋላሪን እየሞላ ነው። ጂኒው ለአንተ አይደለም እንትን የምለው ለአንተ አይደለም ንስሐ የምገባው አንድ በል። ሁለተኛ ነገር ደግሞ ንስሐ የሚያስገባኝ ነገር
ራሴ አይምሮዬ ሲሰማኝ ራሴን እሳገባል። ኃጢአተኛ ነዎት፣ ወላሂ ኃጢአተኛ ነዎት። ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሎታል። ደግሞ ሲናገሩ ለከት የለዎትም፣ ለነገ አይሉ። እናንተ ስትናገሩ እንዴት ነው ለከት አለ? ኦራ አንዴ እኮ ደንገጥ እንላለን። እርሶ እኮ ህፃናቱን የማይምሩ ደንገጥም አልልም ፈርገጥም አልልም። ዛሬ በቃ ጋላሪ ሞልቷል። እትዬ ወርቄ አጨሰውታለሁ። እናቴ ትሙት፣ እውነቴን እኮ ጅኒውን ያውቁታል። አዎ ጅኒው አንድ ያለ ያገሬ ልጅ ጅኒ ይባላል። እውነትም ጅኒ ምን ሆነ? ምን ታለች? እንደዚህ ጊፍት እየወረደ ነው። 8 አንበሳ ወረደ። ተሳደብ እንግዲህ እኔን እንድሰድብ 8 አንበሳ ያወረደልህ ሰው ጀግና ነው። ኧረ እሱ ጨዋታ እንጂ ስድብ አይወድም እኮ። አሁን እኔን ምንድን ነው ልትለኝ የገባው? እትዬ ወርቄ ይቆጠቡ። ሁለተኛ ነገር ደግሞ ዘር የለዎትም እርሶ፣ ዘረ ቢስ ነዎት። ዘር ሆነ ኦሮሞ ነኝ አይበሉ። ኦሮሞዎች አሁን እየደነገጡ ነው እርሶ ኦሮሞ ነኝ ሲሉ። ሁለተኛ ኦሮሞ ባይሉ መልካም ነው። ኦሮምኛ መናገር አይችሉም። ይሄ እንግዲህ ተኦሮሞዎች የመጣ ማስረጃ ነው። ሁለተኛ ነገር እኔ በእኔ በኩል እየደረሰ አይደል እንዴ? ኦሮሞ ሰዋት። እኔ አንድ ነገር አስረግጬ ልንገር ጅቦ፣ ዛሬም ነገም ማለት ነው ስሞትም ኦሮሞ ነኝ ስኖርም ኦሮሞ ነኝ። ኦሮሞ አይ እንደዛ ብለህ ኦሮሞ አንዴ አይሰጠኝም አይነሳኝም። እኔ እንደዚህ ሸለፈትና ሽልፍትፍት ያልኩ ኦሮሞም አይደለሁ። እሱ ኦሮሞ ነኝ ሲሉ አንዳንድ ኦሮሞዎች በውስጥ መስመር እንዲያናገሩኝ እኛ ጠንቋይ የለንም፣ እትዬ ወርቄ ጠንቋይ ናቸው። ይሄን ተበዱ በላቸው፣ እነሱ ተዘግዝቃችሁ ተበዱ በላቸው። ስርዓት ያዙ። አይ አይደለም፣ እንደዚህ እንትን የምትል ከሆነ እኔ ብልግና ነው የምናገረው። ለዚህ እናቴ ነው ሲጀምር ባለጌ ነው፣ ቅሌታም ነው። ግን ቢሆንም ለማውራት ነው። እኔ እንደዚህ ነኝ በቃ። አንድ ነገር ልንገርዎት፣ እርሱ አሁን መወከል ያለቦትን ወርቅዬን ብቻ ነው እንጂ ብሔር ላይ እየሄዱ እየተለጠፉ የዛን ብሔር ስም ለማጉደፍ ነው የሚሰሩት። እትዬ ወርቄ ሆይ ራስዎን ይቻሉልን እባክዎትን። ምድረ ፈሪ ቦቅባቃ በልልኝ እንደዛ አለክ። ጀግንነት አገር የለወጠ አገር ያለማ ነው እንጂ በስድብና በማንጓጠጥ ጀግንነት የለም። እርሶ ሴትዮ ደግሞ ሽንቶት ስለቀዘቀዘ አስተሳሰቦት የተደፈነ ነው። ከህዝብ ጋር አያነካኩን። እንትን አይቼዋለሁ፣ ሙቀት ነው አልቀዘቀዘም። አይቼዋለሁ። አንተ የተመጣክ እርሶ ቅሌታም የሆኑ ሴትዮ ዲስሪስፔክት እያደረጉ ነው። እንዴት ነው እነቅላችኋለሁ። ዲግምታም እኮ ነች እናቴ። ኧረ እኔ አላረኩም። እኔ በስነ ስርዓት እያወራሁክ ነው። ጅኒው አባቴ ይሙላል ብያለሁ። እና ይሄ ነው ጥያቄክ፣ መልእክትክ ይሄ ነው። ኦሮሞ አትበይ ነው። ወርቅዬዋ ምን መሰለሽ፣ አሁን አንተ አንድ ነገር ጥያቄ ልጠይቅክ። አሁን አንተ ትግሬ አይደለህም ይሉሃል አይደለ? በፊት አይደለ? ሁሉም ይሉሃል አይደል? አሁንስ ትግሬ ነኝ እንዴ? እኔ የፈለገውን ሁን፣ በፊት ማለት ነው አማራ አይደለም ምናምን። እኔ ያው ምንም ሁን መብትክ ነው። ፍቅርዬ ቆይ አንድ ጥያቄ ልጠይቅ ጅቦ። እነሱ ስላሉክ የሚቀንስብህ የሚጨምርልህ ነገር አለ? አንደኛ ደግሞ ማለት ነው አንተ አማራነትህንና ትግራዊነትህን ማንም አይወስድብህም፣ ማንም አይሰጥህም። ለዚህ ዶንኬር አይደለ? ሁሌ ትሰማቸዋለህ። ስንት ዓመት አውቃለሁ አንተ። ለዚህ ማለት እኔም እንደዛው ነኝ። እዚህ የሚዲያ ኦሮሞዎች ደግሞ ማለት ነው እውነቴን ልንገር ኮንፊደንስም የለኝም ሲጀመር። አንዳንዱ በጣም የሚያሽቋልጠው ለምን እንደሆነ ታውቃለህ? በየውጭ ሀገር ላይ አሁን እንደ አሲዳ ነው አሺዳ እሷ የምታሽቃብጠው ማለት ነው ሱቅ ስላላት ማለት ነው። በቃ እንደዚህ በጣም በማሽቃበጥ ይመስላቸዋል። ራሳቸው መሆን አይችሉም። አውቃቸዋለሁ የኔን ዘመዶች። እሺ የኔን ዘመዶች በደንብ ስለማውቃቸው አንተ እንትን አትበል። አሁን እትዬ ወርቄ አንድ ነገር ልንገሮት። እርሱ አሁን ተብሔሮ ጋር የሚመጣጠን ነገር ሲያወሩ ነው ደስ የሚለው። እኔ ራሴን ነው ገብቷል። ራሴ እስኪላውራ ደሞች ማለት ነው ያንተ ምክር አስፈልገኝ። እስኪላውራ እንዴ ልጨርስ እንዴ? ምን ሆነሽ ነው? እኔ ሰው ሲሆን አልወድም። እሺ እሺ አዳምጪ። አረ ምን ነው ታለ እድሜሽ ፈላብሽ? ትልቅ ሴት አይደልሽ? አዳምጪ። ይኸው ምን መሰለሽ ወርቅዬዋ፣ እትዬ ወርቄ አንዲ ነገር ልንገርሽ። ብሔርሽና ጸባይሽ ካልተገጣጠመ ብሔር የለኝም ብሎ ይፋ ማውጣት ነው የሚሻለው።
ገባሽ? አንድ ሰው እስቲ ንገረኝ። አፍጋኒስታን ሉን እስቲ ክተቱኝ። አፍጋኒስታን በቃ ኢትዮጵያዊ ነኝ ብለው ይውጡ። የሚሰሩት ስራ ኢትዮጵያዊ ነኝ፣ ኦሮሞ ኢትዮጵያዊ ነኝ እኔ። አይገርምም? ምን እናትና ኦሮሞዊ ባህሪ የለዎትም እርሱ ነጃስ አይኑረኝ ምን አገባ